ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና አዳዲስ መረጃዎች ተሰምተዋል። የሆርሙዝ ወሽመጥ የዓለምን ሁለንተናዊ ኩነት የሚወስን ሆኖ ተከስቷል። ወሽመጡ የዓለምን የነዳጅ ምርት 20 ከመቶ ያህሉ ብቻ የሚተላለፍበት ቢሆንም ቅሉ ግን ዓለምን በተለይም ታዳጊ አፍሪካ ሀገራትን በእጅጉ ወደ ኋላ እየጎተተ ይገኛል። ዛሬ የተሰማው ዜና ደግሞ የነዳጅን ነገር ከድጡ ወደ ማጡ ያደረገው ይመስላል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ከዛሬ ሰኞ ጀምሮ የአሜሪካ ጦር ኃይል የንግድ መርከቦችን በሆርሙዝ ሰርጥ በኩል እንዲያልፉ እንደሚያደርጉ መናገራቸውን ተከትሎ የኢራን አብዮታዊ ዘብ በበኩሉ ይህን የአሜሪካ ዛቻ እንደማይቀበለው አስታውቋል። እንዲያውም አሁን በተሰማ መረጃ የኢራን ጦር ኃይል የአሜሪካ ባህር ኃይል አውዳሚ የጦር መርከብን በሁለት ሚሳኤል መምታቱን አሳውቋል። ምንም እንኳን የአሜሪካ ጦር ድርጊቱን ቢያስተባብልም የኢራን ጦር ግን ይህን የአሜሪካ አውዳሚ የጦር መርከብን በሚሳኤል አጋይቼ ወደ ሆርሙዝ እንዳይገባ አድርጌያለሁ እያለ ይገኛል ተብሏል። በሌላ ዜና አውሮፓዊቷ ሀገር አምስተርዳም በዓለም ደረጃ የስጋና የነዳጅ ምርቶች በአደባባይ እንዳይተዋወቁ ያደረገች ብቸኛ ሀገር ሆናለች። በዚህም ከግንቦት ወር ጀምሮ የነዳጅ ተሽከርካሪዎችና የበርገር ማስታወቂያዎች ከአውቶቡስ ከባቡርና ከቢልቦርድ ላይ እንዲወርዱ እየተደረጉ ነው ተብሏል።